ጊዜው ገና ነን። ቆይ ይቆየ እሱ ለሀገር ቤት ምናምን ይጠቅማል እንጂ አሁን ምን ያደርግልናል? የአረቦች መትረሱ አይናችን ሊያጠፋ መጣች። ወይዘሮ የኔ መዳም መጣች። አትጠገብ መጣች። አትጠገብ። የት ነሽ? እኔ ዱባይ ነኝ። የኔ ቆንጆ ዱባይ ነው ያለሁት። ዱባይ ነኝ የተደናቆርኩ ያለሁልሽ። ኧረ ጉድ ተባባሪ ነሽ። አሁን ትንሽ ላዝግሽ ብዬ እንጃዛኩሽ ነበረ። ኪኪ አትጠገብ አላለች። አዎ እኮ ሆነሽ አዳረቀችኝ እኮ ቆንጂትዬ። የእውነት ላይ ካርጉ ሰድስ የምትገቡ ልጆች ማለት ነው። አዳረቀችኝ። ምን ላድርጋት ታዲያ? ክርስቶስን ችግር መታ ማለት ነው። ክርስቶስን ካልጠራችኝ ራሱ ያማታል። ልክ እንደመጣች ስሜ ነው መጠራኝ። አሁን እኮ መታለች፣ ግን እንደዚህ ምን እንዳለች ገረመኝ። ገርሞኛ እንዴት እንዳለች። አረ እናንተ እስኪ አንዳንድ ቀን ሴትዮ ስታስቸግረኝ እንደዚህ ፎቶ ምናምን ለጥፌ ልገባ ማለት ነው። የማያውቁትን ሰው መጠየቅ ኃጢአት አይደለም እና ትጠይቃችሁ ጽፌ ነው የገባው ስገባ ራሱ ማለት ነው። ፎቶ እንዴት ለጥፋችሁ የምትገቡት? በህግ ንገሩኝ፣ የእውነት ንገሩኝ። ወይ ደግሞ ቁጥራችሁን ስጡኝና ወይ ቁጥሬ ልንገራችሁና አሳዩኝ በውስጥ። እንዴ ተደናቆርኩ እኮ እንዴ ሴትዮዋን አለመች ሲለኝ እንደሱ አድርጌ ይገባ ነበር። አንዳንድ ቀን ማለት በፊት አይተሽኝ ከሆነ ግድግዳ ላይ ምናምን ላይ የለጠፍኩ ነው የማስገባው። እንደዛ ግን አልተመቸኝም። ሊጨርሱ ነው መሰለኝ ይህን ሰሞን እንደዚህ የሚያጨቁብን። እኔ ራሱ አሁን በቅርብ ነው ያወቅኩት። እና ነያ ታዲያ ነይ አሳውቂኝ የኔ ውድ። እኔ ታዲያ የሚያውቃል እንደ የምፈልገው ተደናቁር ያልገባሁበት ጉድጓድ ጠይቂ። የሆነ ቀን እንደዚህ ከኋላችን ባንግራውንድ የሚደረገው አለ አይደለ? እሱም ባንግራውንድ ከምን ላይ ነበር የሆነ እንትን ላይ ሰርች አደረኩኝና አገኘሁት ማለት ነው። ከዛ ለጠፍኩት ለሆነ ቀን በማግስት ቀን ጠፋብኝ። እንዴት እንደማስተካከለው ከዛ መስጭት አልኩና ተውኩት። ይጭልኩና ድምጽ ሙያት የምታደርግበት ቦታ አለ። ምኑን ልንካው? ስንት ቁጥር ላይ ያለውን ነገር አሁን ለምሳሌ ከላይ ካሜራ የምናዞርበት ነው። ቀጥሎ ሚውት የምናደርግ ነው። ቀጥሎ ደግሞ የሆነ የምንድን ነው የካሜራ ምልክት የሚመስል አለ። ቀጥሎ ደግሞ የሆነ እንደዚህ ፀሐይ የምትበራ የምትመስል እንዲህ ያለች። ቀጥሎ ደግሞ አራት ማዕዘን ሆኖ ነጠብጣብ ያለበታል። የቱን ልንካ? የለ ጎሊሊ የለ የሐየት የገልብ የኡምሪ እንቲ የለ ማርያምን እንዴ በሀገር ደህና እንትን ልበል እንዴ ልወዛገፍ እንዴ? ያወዛግበውና ይሄ ዩቱብ ተወዛገብን እኮ። አፍጥጫለሁ እስክትነግሪኝ ድረስ ማለት ነው። አልነቅለም ንቀይ ብትኝ ራሱ አልነቅለም። በቃ ስልኬ ላይ ነው አይኔ። ላይክ ያረገ ሰው አለ ከኔና ከአንቺ ውጭ ማለት ከታች እያቆራረጠኝ ነው ዛሬ እንደሆነ አላውቅም። መጣው መሰለኝ ደግሞ ከታች ወደ ላይ ሁለተኛውን ከታች ወደ ላይ ከታች ወደ ላይ ምን አለ? ከታች ወደ ላይ ሁለተኛው ላይ አሁን ለምሳሌ 1 2 3 4 5 አለ እንዴ በመደዳ ስንተኛ ቁጥር ላይ ያለውን ለንካው? ስንት ላይ ወይ ከላይ ወይ ከታች በይኝና ነጥብ። እሺ ልንካው አሁን ይቻላል ልንካው